እሺ ጋይሶች እንዴት ናችሁ? ዛሬ ሶስት ነገር እናያለን። አብራችሁኝ እንድትሆኑ አሳስባችኋለሁ። ዛሬ የምናየው ለጀማሪዎች ነው የሚሆነው። ባለፈው ቴሌግራም ቻናል ላይ እየጠየቃችሁኝ ነበረ 3-4 ልጆች እንዴት አድርገን ስም በራሳችን ወይም በቸርቹ ስም እንደምናደርግ ጠይቃችሁኝ ነበር እና እሱን አሳያችኋለሁ። መጀመሪያ ፋንክሽን ላይ እንገባለን። እዚህ ጋር ፋንክሽን አለች፣ እሷን ተጨናናት እንገባና ከዛ ሜንቱ አለች እና እዚህ ጋር ወደ ሜንቱ እንቀይራለን ከሜን ዋን። ከዛ በኋላ እዚህ ጋር ደግሞ ሲስቴም የምለዋልና ሲስቴምን እንጫናለን እንደገና። ከዛ በኋላ ኦነር የምለውን እንፈልጋለን። እዚህ ጋር ኦነር ኔም የምለው እንደገና እናገኛለን። ኦነር ኔም አለ፣ እሱን አይ ላይ ነች። አይዋን እንጫናታለን በዚች ማለት ነው። እንደዚህ መስመሯን ይዘን እንደዚህ አይ እንጫናለን። ከዛ እዚህ ጋር ስም አለ፣ ስሙን ማጥፋት ነው። ድሌት የምትለው እዚህ ጋር ልጅ ከታች ያለውን በተን መጫን ነው። እዚህ ጋር ልጅ በተኗ እኛም በተን 7 ቁጥር መጫን እዛ ይደልታል። ያው እየደለተ ነው። እንደዛ እያደረጋችሁ መጠቀም ትችላላችሁ። ከዛ መጨረሻ ላይ ምን ማድረግ ነው? ኦኬ ማለት እዚህ ጋር ኦኬ ያለች ኦኬ መጫን ነው። ከዛ ጨርሰናል ማለት ነው። በሁለተኛ ደግሞ እንዴት አድርገን ሪስቶር እናድርግ ላላችሁኝ ልጆች ደግሞ ሪስቶር እንዴት እንደምናደርግ አሳያችኋለሁ። ፋንክሽን ላይ እንገባለን። ሜን ዋን ላይ ከነበረ ሜን ቱ ታደርጋላችሁ። ከዛ ሲስቴም እንደገና ከዛ ከሲስቴም በኋላ ባክአፕ እንደ ሪስቶር የምላለን። ከዛ እዚህ ጋር ባለችው ነው እንትን የምናደርገው። ከዛ ባክአፕ እንደ ሪስቶር አለ። ከኦነር ወደ ባክአፕ ወይም ሪስቶር አድርገን እዚህ ጋር ባክአፕ አድርግ ወይም ሪስቶር አድርግ ይላልና ከፈለጋችሁ ሪስቶርን ባክአፕ ማድረግ ትችላላችሁ። እንደዛ እናደርጋለን። ሶስተኛ ደግሞ ኪቦርድ ስንጫወት ቮይስ እና ትራንስፖዝ ማለት ቮይስ መቀየር፣ ሌላ ቮይስ በአማራጭ መጠቀም ፈልገን ትራንስፖዝ ይቀይርብናል ላላችሁ ልጆች ይህንን ለእናንተ ነው። እሱን እንዴት እንደምናስተካክል አሳያችኋለሁ። ፋንክሽን አለ። ፋንክሽን ላይ ገብታችሁ ሜን ዋን ላይ ነው የምታደርጉት። ሜን ቱ ሳይሆን ሜን ዋን አድርጋችሁት ከዛ ወደ ሬጅስት ፍሪዝ የምትለዋለች እዚች ጋር ሬጅስት እንደ ፍሪዝ የምትለዋን ትጭናላችሁ። ከዛ ወዲት ወደዚህ ፍሪዝ የምትለዋ ላይ እናደርጋለን። ከዚህኛው ወደ ፍሪዝ ላይ እናደርገው። ከዛ እዚህ ያመጣልናል። ትራንስፖስ የምለውን ፈልገን ኦን ካልሆነ ኦን ማድረግ ነው። የኔ ኦን ነው። ለምሳሌ ኦን ካልሆነ እንደዚህ ኦፍ ከሆነ ኦን አድርጉትና ተጫወቱት። ይህን ይመስላል። ሌላኛው ደግሞ ስቲል ከፍላሽ ወደ ሚሞሪ ማለት ወደ ኪቦርድ እና ከኪቦርድ እንዴት አድርገን ወደ ፍላሽ እንገልጥ ላላችሁት ዩዘር ላይ ትገባላችሁ። በቀላሉ ከዩዘር ወደ ፍላሽ ትገባላችሁ። ፍላሽ ተክታችሁ ከሆነ በዚህኛው በታቧ ከዛ ከፍላሽ ከፋይል ውስጥ አንድ ስቲል እንፈልግና እናወጣለን። እሺ ለምሳሌ ይሄኛውን ልውሰድ። እንደዚህ ነክተ ነው። ከዛ ወዴት እንሄዳለን? ወደዚህ ወደ ኪቦርዱ እንቀይረዋለን በዚህ። ከዛ እዚህ ጋር 6 ቁጥር ከመጫናችሁ በፊት 8 ቁጥር አለች። እዚህ ጋር 8 ቁጥር ስትጫኑ እንደዚህ ይመጣላችኋል። ኮፒ ምናምን የሚለው ይመጣል። ከዛ እናንተ ሴቭ የምትሏን ተነካላችሁ። እዚህ ጋር 6 ቁጥሯን ሴቭ ትላለች። እዚህ ጋር ሴቭ ነች። 6 ቁጥር ማለት ሴቭ ነች። እሷን ስትነቁ እንደዚህ ይመጣል።